ጸጉርሽ እየተሰባበረ አላድግምና በፊት ከነበረበት ቦታ ፈቅ አልልም ብሎሻል? እንግዲያውስ ዛሬ በዚህ ቪዲዮ የምናየው አስገራሚ የጸጉር ውህድ በቅደም ተከተል ቪዲዮን በደንብ አይተሽ ከተገበርሽ ቃል እገባልሻለሁ አስገራሚ ለውጥ እንደምታይበት። ምንም ወጪ ሳታወጪ በቀላሉ ቤትሽ ውስጥ በምታገኙ ነገር ብቻ ጸጉርሽ አንጸባራቂና የማይሰባበር ጠንካራ ጸጉር እንዲኖርሽ ያደርገዋል። ሰላም የኔ ውድ እህቶች፣ የቢዩቲ ዊዝ ሂዊ ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው ለጸጉራችሁ አስገራሚ የሆነ ውህድ አሰራር ይዤላችሁ መጥቻለሁ። እና እንደዚህ አይነት አስገራሚ ውጤት አምጪ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ። እርግጠኛ ነኝ ይህንን አስገራሚ ውህድ ትወዱታላችሁ። ይህም አስገራሚ ውህድ የተልባ ውህድ ይባላል። ተልባ በጣም ብዙ ጥቅሞች አሉት። ከዛም መካከል ዛሬ 5ቱን ተአምራዊ ጥቅሞች እናያለን። የመጀመሪያውና አንደኛው ተአምራዊ ጥቅም ኦሜጋ 3 ፋቲ አሲድ ነው። ተልባ የአልፋ ሊኖሌኒክ አሲድ ታላቅ ምንጭ ነው። ይህም የጸጉር ስርን በመመገብ ጸጉርን በጤናማ ሁኔታና በፍጥነት እንዲያድግ ያደርገዋል። የጸጉርን የመለጠጥ አቅም በመጨመር በቀላሉ የመሰባበርንና የመበጣጠስን ችግር በከፍተኛ ሁኔታ ይቀንሳል። ሁለተኛውና ተአምራዊ ጥቅም ተልባ ከፍተኛ የሆነ የቪታሚን ኢ ይዘት አለው። ቪታሚን ኢ ለቆዳና ለጸጉር ውበት ካላቸው ምርጥ ቪታሚን አንዱ ሲሆን በተልባ ውስጥ ከፍተኛ መጠን ይገኛል። ይህ በራስ ቅል ላይ የደም ዝውውርን ያሻሽላል። ይህም ደግሞ ጸጉርን በበቂ ሁኔታ ኦክሲጅንና ምግብ እንዲያገኝ ያደርገዋል። በተጨማሪ ያለ እድሜሽ የመጣውን ሽበት ከስሩ ያጠፋዋል። ሶስተኛውና ተአምራዊ ጥቅም ተልባ የተፈጥሮ እርጥበት ሰጪና ኮንዲሽነር አለው። የተልባ ጄል ጸጉር ውስጥ እርጥበት የመያዝ ተፈጥሯዊ ባህሪ አለው። ይህም ጸጉር እንዳይደርቅና እንዳይሻክር ያደርጋል። በተለይ የተፈጥሮ ጸጉር ያላቸው ሴቶች ፍሪዝ እንዲልና ጥቅጥቅ ብሎ እንዲታይ ያደርጋል። ጸጉርን እንዳይሰባበር ለስላሳና አንጸባራቂ እንዲሆንም ያደርገዋል። አራተኛውና ተአምራዊ ጥቅም ተልባ የራስ ቅልን ይጠብቃል። የኔ ውድ እህት፣ ይህ ውህድ የራስ ቅልን ማሳከክና ፎሮፎርን ይከላከላል። የራስ ቅል ላይ ያለውን የተፈጥሮ ዘይት ምርት መጠን በማስተካከል በጣም እንዳይወፍር ወይም በጣም እንዳይደርቅ ሚዛኑን እንዲጠብቅ ያደርገዋል። አምስተኛውና ተአምራዊ ጥቅም ይህ ውህድ የጸጉራችን መሳሳትና መመለጥን ያስተካክላል። የኔ ውድ እህት፣ ይህ ውህድ የጸጉር መርገፍን የመሳሰሉ ጉዳቶችን በመከላከል ወደፊት ከጭንቅላታችን ላይ እንዳይረግፍና እንዳይሸሽ ያደርጋሉ። የሳሳውን መልሶ እንዲጠነክሩ ያደርጋል። የኔ ውድ እህት፣ ተአምረኛው የተልባ 5 ጥቅሞችን አይተናል። እነዚህ ተአምረኛ የተልባ ጥቅሞችን አይተሽ ጉዳቱን ለማየት እዚህ ከደረስሽ ደግሞ ላይክ አድርገሽ ወደ ጉዳቱ እንገባለን። የኔ ውድ እህት፣ የተልባ ውህድ ተፈጥሯዊ ስለሆነ ጉዳቱ ሳይሆን ጥቅሙ ቢያመዝንም፣ ነገር ግን ቪዲዮውን በደንብ እስከ መጨረሻው አይተሽ ከተከተልሽ ጉዳት አይኖረውም። ስለዚህ አብዛኞቻችን የምንሳሳታቸውን 3 የተልባ ውህድ ጉዳቶችን እናያለን። አንደኛና ዋነኛው የተልባ ውህድ ጉዳት ተልባ የራሱ የሆነ መከላከያ ስለሌለው ቶሎ ይበላሻል። ስለዚህ ያዘጋጀሽውን የተልባ ውህድ ከተበላሸ ወይም ሽታውን ከቀየረ በኋላ በግዴለሽነት መቀባት፣ ያም ደግሞ ጭንቅላትሽን የማሳከክ ባህሪ ያመጣል። ስለዚህ ሳይቆይ መጠቀም አለብሽ። ሁለተኛው የተልባ ውህድ ጉዳት ጭንቅላታችን ላይ መድረቅና መከማቸት ነው። ይህ የሚመጣው ደግሞ ውህዱን ከተጠቀምነው በኋላ በደንብ በሚስማማን ሻምፖ አለመታጠብ ነው። ይህ ደግሞ የጭንቅላታችንን ስሮች ይደፍነዋል። ከዛም ሲደርቅ ጭንቅላታችን ነጭ ሆኖ ይታያል። ስለዚህ ማድረግ ያለብን ጸጉራችንን ተቀብተን ከ30 እስከ 1 ሰዓት ካቆየን በኋላ በደንብ በሚስማማን ሻምፖ እና በውሃ በደንብ መታጠብ ያስፈልጋል። ሶስተኛውና የመጨረሻው የተልባ ውህድ ጉዳት የአለርጂክ ስሜት ነው። ይህ ጉዳት የሚመጣው ጸጉራችን ሙሉ በሙሉ ከመቀባታችን በፊት ቼክ አለማድረግ ነው። ስለዚህ መጀመሪያ ያዘጋጀነውን ውህድ እጃችን ላይ ወይም ከጆሮ በስተጀርባ ለ20 ደቂቃ ተቀብቶ ማየት ነው። ይህን ስናደርግ አልፎ አልፎ የሚመጣውን የራስ ቅል መቅላትና ከባድ የማሳከክን ባህሪ ያስወግዳል።
ስለዚህ እኔ ውድ እህት ዛሬ ያየናቸውን ተአምራዊ የተልባ ውህድ ወደሻቸዋል አይደል? ስለዚህ ጠቅለል እናድርገው። አንደኛ ተልባ ኦሜጋ 3 ፋቲ አሲድ ስላለው የፀጉራችንን ስር በመመገብ ፀጉራችንን በጤናማ ሁኔታና በፍጥነት እንዲያድግ ያደርገዋል። ሁለተኛው ከፍተኛ የሆነ የቪታሚን ኢ ይዘት ስላለው በራስ ቅል ላይ ያለውን የደም ዝውውር አሻሽሎ ፀጉርን በበቂ ሁኔታ ኦክሲጅንና ምግብን እንዲያገኝ ያደርገዋል። ሶስተኛው ተፈጥሯዊ እርጥበትና ኮንዲሽነር ስላለው ፀጉራችን ፍሪዝ ሆኖ እና ጥቅጥቅ ብሎ እንዲታይ ያደርገዋል። አራተኛ የራስ ቅልን ይጠብቃል። ፀጉራችን ላይ ያለውን የተፈጥሮ ምርት በማስተካከል እንዳይወፍር ወይም በጣም እንዳይደርቅ ሚዛኑን እንዲጠብቅ ያደርገዋል። አምስተኛ የፀጉር መሳሳትንና መመለጥን ወይም የፀጉር መሸሽን ይከላከላል። ይህም አምስቱ የተልባ ተአምራዊ ውህድ ጥቅሞች ናቸው። እናም የኔ ውድ እህት ይህን ተፈጥሯዊ ውህድ በሳምንት 1 ቀን ወይም 2 ቀን የፀጉራችንን ሙሉ ክፍሉን ተቀብተን ከ30 ደቂቃ እስከ 1 ሰዓት ካቆየን በኋላ በአጭር ጊዜ ውስጥ አስገራሚውን ልስላሴና እድገት ስታዩ ትገረማላችሁ። የተገረማችሁበትን ለውጥ ከየት ሀገር ሆናችሁ ለውጡን እንዳያችሁና ምን አይነት ለውጥ እንዳያችሁ ኮሜንት ላይ ጻፉልኝ። የምታጋሪው አንድ መልእክት ለሌላው ትምህርት ነውና ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው ቻው።